አለመፍራት ምልክት ይሁን፣ አለመታወክክ ምልክት ይሁንክ። ነገ ትሞታለህ ተብሎ ተነገረው። ነገ ትሞታለህ መጽሐፍ ቅዱስ እኮ ነው። ያዕቆብም ሞቷል፣ ሄሮድስ አስገድሎታል። ነገ ደግሞ እንዳስደሰታቸው አይቶ ሄሮድስ ነገ ጴጥሮስን ሲዞ መጣና እገለዋለሁ። ነገ አይሁድ እንደተደሰቱ አውቋልና ነገ ለመግደል አስቦ ሲል ጳውሎስን በእግር ብረት ታስሮ በሰንሰለት ታስሮ ከሁለት እስረኛ ጋር ነው የሚሉት እንደዛ ታስሮ በጣም የሚገርመው ነገር እንቅልፍ ወስዶታል። መልአክ መጥቶ ቀስቅሶት እንኳን ተኝቷል። እኛ ደግሞ ሽሮና በርበሬ እንቅልፍ አሳጥቶናል። አጠገብላለሁ ጉድ ነው በለው ነገር ጉድ የሚቀጥለው ወር ቤት ክራይ ልክፈል አልክፈል በሚል ጭንቀት አሰብ ዛሬን ማደር አቅቶክ ያቃጥልሃል። አልጋው በሙሉ ወደዚህ ስተኛ ወደዛ ስተኛ ተነስተ ስትቆም ደጅ ወጥተህ ሳስኬደ ሽሮ አልቋል ሲል በርበሬ የለም ሲል ያለ ዘይት ልጆቹ ሊበሉ ነው ዝም ብለህ ስታስብ ትውላለህ። አንድ ሰው ግን ነገ ልትሞት ነው ተብሎ ነገ መሞት የለም ብሎ ተኝቷል። ያው ማረጋገጫ እጅ ላይ ካቴና ገብቶ 3 ደርቦ ነው ድብን ያለ እንቅልፍ ወስዶት መልአክ መጥቶ ቀስቅሶ ግም ቀሰቀሰው። ይኸውላችሁ ቤቱ ተነቃነቀ እኮ ነው የሚለው። የእስረኛው በሮች ሁሉ ተሰባበሩ። ይሄ ሁሉ ሲሰባበር ሰውየው ምን ብሏል? ተኝቷል። ሞቷል እኮ በውኑ። ቀስቅሶትም አውጥቶት መንገድ ላይ አድርሶት ከዛ ንፋስ ሲመታው ቅዝቃዜ ሲመታው የት ነው ያለውት? ወጣህ አሁን ከኔ ጋር ናል። ህልም ይመስለው ነበር። በስመ አብ ወልድ መንፈስ ቅዱስ። አየ እግዚአብሔር የሚሰጥ ሰላም። ጳውሎስና ሲላስ ሲያመልኩት ሲጨፍሩ ምን ሲሉ የነበረው እስር ቤት ደብድበዋቸው አስገብተው ምን ያህል እንደሚታሰሩ ምን ያህል እንደሚቆዩ ምን ያህል ኑሯቸው እንደሚበላሽ ወይም ሞትም ሊሆን የሚችል ይሆናል ፍርድ። የሚገርመው ነገር ዘመሩ። እስረኞችም ደስ አላቸው፣ እነሱም በደስታ ዘመሩ። ዲዱሲ እግዚአብሔር አይለወጥም። የፈለገ ላይክ ላይ የሆነ ነገር ቢጨፍር ሚነኩ መጽሐፍ ቅዱስ ምን እንዳለ ታውቃለህ? በጣም ከሚደንቀኝ ከጥቅሶች ሁሉ የሚገርመኝ ጥቅስ ምንድነው? ችግሮቹን ሁሉ እንደ ሙሉ ደስታ ቁጠራቸው። ምኖቹ ችግሮቹ ናቸው ደስታክ። ቲያኩመኔን